ጤነኛ ፍክት እምር ያለ ቆዳን የሚፈልግ ሰው አይኖርም ብዬ አላስብም። ነገር ግን እንደነዚህ አይነት ቆዳን ለማግኘት ብለን የምንጠቀማቸውን ፕሮዳክቶች ወይ ከአጠቃቀም ካለማወቅ የተነሳ ወይም ደግሞ ትክክለኛውን ፕሮዳክት ለቆዳችን ካለመምረጥ የተነሳ ከምናገኘው ጥቅም ይልቅ የምናገኘው ጉዳት እጅግ ያመዝናል። ሰላም፣ ሲስካንዲ ይባላለሁ። ነርስ ነኝ። ዛሬ ሴንሲቲቭ ስኪን ላላችሁ ሰዎች እለት እለት ባላችሁ ስኪን ኬር ሩቲን ወይም ደግሞ የቆዳ አጠባበቅ ሂደት ውስጥ ቪታሚን ሲ ሴረምን ስትጠቀሙ የማቃጠል ወይም ደግሞ ምቾት አለመሰማት ስሜት ለሚሰማችሁ ሰዎች በጣም ጠቃሚ የሆነ ቪታሚን ይዤላችሁ መጥቻለሁ። ሴንሲቲቭ ስኪን ወይም ደግሞ ቁጡ ቆዳ የምንለው የማቃጠል፣ የማሳከክ፣ የመቅላት በጣም ደግሞ የመድረቅ አይነት ባህሪ ያለው የቆዳ አይነት ነው። ቪታሚን ሲ ሴረም ደግሞ ለቆዳችን ፍክት የማለትን ባህሪ እንዲያገኝ እንዲሁም ደግሞ ያለ እድሜ ከሆነ እርጅና ቆዳችንን ለመከላከል የተለያዩ ፊታችን ላይ ያሉ ጥቋቁር ነጠብጣቦችን ፌድ ለማድረግ ወይም ለማስለቀቅ እንዲሁም ደግሞ ቆዳችን ከፀሐይ በሚመጣ ጨረር እንዳይጎዳና እንዳይበላሽ የሚጠብቅልን የሴረም አይነት ነው። የቪታሚን ሲ ሴረምን በፍጥነት ውጤቱን ለማየት መጠቀም ያለብን የሴረም አይነት ከባድ የሆነ ወይም ደግሞ ኤላስኮርቢክ አሲድ የሚባለው የሴረም አይነት ነው። ይህ የሴረም አይነት በተለይ ሴንሲቲቭ ስኪን ላላቸው ሰዎች በጣም ከባድ እና የቆዳ ላይ በምትጠቀሙት ጊዜ የማቃጠልን አይነት ስሜት እንዲሰማችሁ ያደርጋል። ስለሆነም ይህንን የማቃጠልና የብግነት ስሜትን የሚያረጋጋ እንዲሁም ደግሞ ቆዳችንን በጥሩ ሁኔታ የሚያክም በደርማቶሎጂስቶች በጣም የሚመከረውን ይህ ቪታሚን ቢ5 ይባላል። አስቀድሜ እንደነገርኳችሁ ቪታሚን ቢ5 ለሴንሲቲቭ ስኪን ያለውን ይህንን የብግነት የማቃጠል ስሜት ወይም ደግሞ ኢንፍላሜሽን የማረጋጋት ባህሪ ያለው እንዲሁም ደግሞ ቆዳችን ሃይድሬት እንደሆነ ወይም እርጥበቱን ሳይለቅ መቆየት እንዲችል ከፍተኛ የሆነ አስተዋጽኦ አለ። ቆዳችን ሞይስቸራይዝ ሆኖ በመቆየቱ የምናገኛቸው ጥቅሞች መካከል የተወሰኑት በፊት ላይ የሚወጡ የተለያዩ የፊት መስመሮችን መቀነስ እንዲሁም ደግሞ ከፍተኛ የሆነ የቆዳ ኤላስቲሲቲ እንዲኖር እንዲሁም ቆዳችን በቀላሉ እንዳይቆጣ መከላከል የሚያስችለውን ጠንካራ የሆነ ሌየር ወይም ደግሞ ሽፋን እንዲፈጠር ይረዳል። ይህ ማለት በአጭሩ ቆዳችንን በጥሩ ጤንነት ላይ እንዲቆይ ከፍተኛ የሆነ አስተዋጽኦ ይጫወታል ማለት ነው። እንዲሁም የተስተካከለ ኦይል ወይም ደግሞ ወዝ ቆዳችን እንዲኖረው ይረዳናል። ይህ ደግሞ የብጉር መፈጠርን ሂደት በይበልጥ ይቀንሰዋል። ከሞላ ጎደል ቪታሚን ሲ ሴረም የሚሰጠንን ጥቅም ከቪታሚን ቢ5 እናገኛለን። ነገር ግን ሁሉም ጥቅም ይሰጠናል ማለት ደግሞ አይደለም። ቪታሚን ቢ5ን ለብቻው መጠቀም እንችላለን። ነገር ግን ይበልጥ ደግሞ ከቪታሚን ሲ ሴረም ያለውንም ጥቅም ማግኘት ከፈለጋችሁ እና አንድ ላይ መጠቀም የምትፈልጉ ከሆነ አብራችሁ መጠቀም ትችላላችሁ። ነገር ግን ኤላስኮርቢክ አሲድ የተባለውን ስትሮንግ የሆነውን ቪታሚን ሲ ሴረም ከመጠቀም ይልቅ ቀላል የሆኑትን እንደ ሶዲየም አስኮርባይል ፎስፌት አይነት ቪታሚን ሲ ሴረም ብትጠቀሙ እጅግ ይመረጣል። እንዲሁም አጠቃቀሙ የሚሆነው ፊታችሁን በደንብ በክሊንዘር ወይም ደግሞ በፊታችሁን በምታጸዱበት ነገር ካጸዳችሁ በኋላ ቪታሚን ቢ5 አስቀድማችሁ ቆዳችሁን በመጠቀም ከ5 እስከ 10 ደቂቃ በመቆየት በደንብ ወደ ቆዳችሁ እንደገባ ካረጋገጣችሁ በኋላ ቪታሚን ሲ ሴረሙ መጠቀም ትችላላችሁ። ከዛ በኋላ ሞይስቸራይዘር ጧት የምትጠቀሙ ከሆነ ይህንን ሩቲን ሰንስክሪን መጠቀማችሁን በፍጹም እንዳትረሱ። ምክንያቱም ቪታሚን ሲ ሴረምን በምትጠቀሙበት ጊዜ ይበልጥ ለፀሐይ ጨረር የመጋለጣችሁ እድል ከፍተኛ ይሆናል። የተለያዩ ሴረሞችን በምትጠቀሙበት ጊዜ ቪታሚን ቢ5ንም ቪታሚን ሲም ሌሎችንም ሴረሞች በምትጠቀሙበት ጊዜ አለመጠቀም ያሉባቸው ወይም ደግሞ ማስተዋል ያለባችሁ ነገሮች አሉ። ከነሱም ውስጥ የመጀመሪያው የትኛውንም አይነት ቁስል ካለባችሁ ያልደረቀ ቁስል ወይም ደግሞ የተሰነጠቀ የተቆረጠ ነገር ካለባችሁ ፊታችሁ ላይ ምንም አይነት ሴረም ወደዛ እንዲሁም ከላይ የጠቀስኩትን አይነት ሩቲን እየተጠቀማችሁ ነገር ግን ቆዳችሁ የመድረቅ አይነት ስሜት የሚሰማ ከሆነ ቪታሚን ቢ5 ሞይስቸራይዘር ከተጠቀማችሁ በኋላ ወይም ደግሞ ላይት የሆነ ሞይስቸራይዘር ከተጠቀማችሁ በኋላ ብትጠቀሙት የተሻለ ይሆናል።